አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። መጋቢት 1 ቀን 1881 ዓመተ ምህረት አጤ ዮሐንስ በአጃቢዎቻቸው ተከበው ኢትዮጵያ ሆይ ደሜ ለልምላሜሽ ውሃ አጥንቴ ለአንድነት ዋልታሽ ለዳር ድንበርሽ የብረት አጥር ይሁንልሽ አሉና አፄ ዮሐንስ በኃይል አቃሰቱ። ከጀርባቸው ላይ በተመቱት ጥይት ወድቀው አሽከሮቻቸው አንስተዋቸው በድንኳናቸው ውስጥ ከወለሉ ላይ አስተኟቸው። በዙሪያቸው እጨጌውና መኳንንቱ ቆመዋል። በደከሙ ዓይኖቻቸው ሁሉንም ተመለከቷቸውና ኢትዮጵያ እናቴ፣ ክብሬ መቃብሬ፣ ድረስልኝ ተደፈርኩ ስትኝ አልቀረሁም፣ ደረስኩልሽ፣ ለክብርሽ ደማሁልሽ፣ ለነጻነትሽ ወደኩልሽ። እኔና ጀግኖችሽ ጥለን ወድቀናል፣ ነገም ትውልድ ይቆምልሻል ብለው ዓይኖቻቸውን እንደገና አስለመለሙ። ጀግናዬ፣ እኔ ሽማግሌው እያለሁ አንተ ልትቀድመኝ ነው፣ ኢትዮጵያንስ ለማን ነው አደራ የምትለው እያሉ ራስ አርአያ ሲጮኹ፣ ኢትዮጵያንማ አደራ ምለው ለልጆቿ ሁሉ ነው ብለው አፄ ዮሐንስ በደከመ ድምፅ ተናገሩ። ወዲያው ራስ አሉላ አባ ነጋ በድንጋጤና በችኮላ ከድንኳኑ ገቡ። ወይኔ ጌታዬን፣ ወይኔ አባቴን፣ የኢትዮጵያ ክንድ እኮ መዛሉ ነው፣ ለሀገሮና ለወገኖ ባላደራው ማን ነው ብለው ከአፄ ዮሐንስ አጠገብ በርከካሉ። አፄ ዮሐንስ እንደምንም ብለው ዓይኖቻቸውን ገለጡና የአሉላን እጅ ይዘው አሉላ ጀግኔ፣ በርታ፣ በርቱ፣ ኃይለ ማርያም ቀድሞኝ ወደቀ፣ እንግዲህ የኔም ያገሬም ክንድ አንተ ነህ። ከልጄ ከመንገሻ ጋር ሆናችሁ አገሬን ጠብቋት። በበደልኩህ ባስቀየምኩህ ነገር ሁሉ ይቅር በለኝ፣ አደራዬንም ተቀበለኝ ብለው እጃቸውን ለቀቋቸው። ራስ አሉላም ያን እያጎረሰ እየሸለመ እያቀፈ ያኖራቸውን የአጤ ዮሐንስን እጅ ቀስ አድርገው ከሰውነታቸው ላይ መልሰው አሳረፉትና መደዳውን ቁመው በእንባ ሲታጠቡ ወደ ነበሩት መኳንንት መለስ አሉ። ሰራዊታችን ወደ ኋላው ሲመለስ አይቼዋለሁና ወደዚያው ሄጄ ማረጋጋትና ማዋጋት አለብኝ፣ ንጉሥን ጠብቋቸው ብለው ያን ከመጀመሪያ አንስተው የተቃወሙትን የውጊያ ስልት ጠጋግነው ለመዋጋት በችኮላ ሄዱ። ውጊያው እንደቀጠለ የኢትዮጵያ ሰራዊት በተለይ ራስ መንገሻና ራስ አሉላ ተሰልፈውበት በነበረው በኩል የጠላቱን መስመር ሰባብሮ ወደፊት ገፍቶ ነበር። ዳሩ ግን ዋናው የጦር አበጋዝ በነበሩበት አቅጣጫ የተሰለፈው ኃይል መስመር ሳይዝ በመራወጥ ላይ እንዳለ ንጉሠ ነገሥቱ መቁሰላቸው ሲሰማ ወደ ኋላው ማፈግፈግ ጀምሮ ነበር። ራስ አሉላም ወደ ውጊያው መስመር እንደተመለሱ ቱልቱላ እያስነፉ ጃንሆይ ደህና ናቸውና ወደ ነበርክበት ተመልሰህ በጠላት ላይ እጅህን አንሳ፣ ወደ ኋላ የተመለስክ ወዮልህ ብለውሃል፣ የምትሸሸውስ የት ልትገባ ነው? ገዝቼሃለሁ ብለዋል አባታችን እያሰኙ አስለፈፉ። ነገር ግን አንድ ጊዜውኑ እግሩን መንቀል የጀመረውን ሰራዊት መግታት የማይቻል ሆነባቸው። ራስ አሉላ በውጊያው ሜዳ የተበታተነውን ኃይል እንደገና ሰብስበው ለማዋጋት ከወዲያ ወዲህ በሚራወጡበት ሰዓት መኳንንቱና ጨጌውም በአፄ ዮሐንስ ድንኳን ውስጥ ተሰብስበው በጣር ላይ የነበሩትን አጤ ዮሐንስን ከበው በእንባ በሚራጩበት ሰዓት የደርቡሽ ወታደሮች እየተሯሯጡና እየተሽለኮለኩ ደርሰው የአፄ ዮሐንስን ድንኳን ከበው በጨበጣ ውጊያ ገጠሙ። የዮሐንስን ሬሳ ጠላት አይማርከውም ብለው አጎታቸው ራስ አርአያ ወደ ድንኳኑ በመግባት ላይ ከነበሩት የጠላት ወታደሮች ሁለቱም ጥለው ሲወድቁ
እጨጌውም የኢትዮጵያ ልጆች እጃችሁን ለጠላት እንዳትሰጡ ወደ ኋላችሁም እንዳትዞሩ ገዝቻለሁ ብለው በጥይት ተመተው ወደቁ። በድንኳኑ ዙሪያና ውስጥ የነበሩት መኳንንትና ጀግኖች የመጨረሻውን ተጋድሎ አደረጉ። ጠላታቸውንም እየጣሉ ከአጤ ዮሐንስ ፊት ተረፈረፉ። በጣር ላይ የነበሩት ንጉሠ ነገሥት ውጊያው በተጀመረበት ዕለት ቅዳሜ መጋቢት 1 ቀን ከቀኑ 9 ሰዓት የቆሰሉ በማግስቱ እሁድ መጋቢት 2 ቀን 1881 ዓ.ም ጠዋት በ3 ሰዓት በድንኳናቸው ውስጥ በተደረገው የመጨረሻው ትንቅንቅ መኳንንቶቻቸው ከፊታቸው ሲወድቁ ከተኙበት እንደምንም እየተጣጣሩ በደረታቸው ተስበው የወደቀ ጠመንጃ አንስተው ከጠላት ወታደሮች መሪውን ተኩሰው ሲጥሉት አጃቢዎቹ ሩምታ ተኩሰው ገደሏቸው። አጤ ዮሐንስን ወደ ድንኳኑ የገቡት የጠላት ወታደሮች በመኳንንቱ ሬሳ ላይ በርካታ ጥይቶች ከጨረሱ በኋላ አዝማቻቸውን ዛኪ ታማልን ጠርተው አስገቡት። ከዚያስ በኋላ ምን ሆነ? ምን ተከሰተ? አስገራሚውን ታሪክ በክፍል 2 ዝግጅታችን ይዘን እንመጣለን። አብራችሁን ቆዩ። አዲስ 1879